አክተርስ ኢን ኢንተርናሽናል ሪሌሽንስ በኢንተርናሽናል ሪሌሽን ውስጥ ሁለት አክተሮች አሉ። የመጀመሪያው ስቴት አክተርስ ሲሆኑ እነዚህ ሀገራቶች ናቸው። ለምሳሌ እንደ ኢትዮጵያ፣ ቻይና፣ ዩኤስኤ ያሉ የራሳቸው መንግስት፣ ካፒታል ሲቲ፣ ባንዲራ፣ ሚሊተሪ የሆነ የሚቆጣጠሩትም ቦርደር ያላቸው ናቸው። በዓለም አቀፍ መድረክ ላይም አክተር የሚሆኑት እነዚሁ ናቸው ማለት ነው። ጦርነቶችን ያውጃሉ፣ የሰላም ስምምነት ይፈራረማሉ፣ እናም ህጎችንም የሚያወጡት፣ የሚያጸድቁት፣ የሚሽሩት እነዚሁ ናቸው ማለት ነው። ነን ስቴት አክተርስ የምንላቸው ደግሞ ሀገር ሳይሆኑ ግን ዓለም አቀፍ ኢሹዎች ላይ ትልቅ ሚና ያላቸው ናቸው። ለምሳሌ ዩናይትድ ኔሽንስ፣ ኤንጂኦስ እንዲሁም መልቲናሽናል ኮርፖሬሽንስ የሚባሉት ናቸው። መልቲናሽናል ኮርፖሬሽንስ የምንላቸው አንድ ሀገር ላይ ቁጭ ብለው ብዙ ሀገር መድረስ የሚችሉት ካምፓኒዎችን ነው። ለምሳሌ ኮካኮላ፣ አፕል እንደዚህና መሰል ያሉትን ነን ስቴት አክተርስ እንላቸዋለን። እንዲሁም ቴሮሪስት ኦርጋናይዜሽኖች፣ ሶሻል ሚዲያ፣ በተጨማሪም ትራንስ ገቨርንመንታል ኦርጋናይዜሽንስ ነን ስቴት አክተርስ ምሳሌዎች ናቸው። ትራንስ ገቨርንመንታል ኦርጋናይዜሽንስ ማለት የመንግስት ሰራተኞች ለምሳሌ ባንክ፣ ጤና ቦታ፣ ፖሊስ ላይ የሚሰሩ የተለያዩ ሀገራት ሰዎች የመንግስት ፍቃድ ሳያስፈልጋቸው አንድ ላይ ሆነው ሲሰሩ ነው። ለምሳሌ የአሜሪካና ኢትዮጵያ ባንክ ህገወጥ የገንዘብ ዝውውርን ለመቆጣጠር የመንግስት ፍቃድ ሳያስፈልጋቸው የተለያየ ኢንፎርሜሽን ቢለዋወጡና ስምምነቶችን ቢፈራረሙ ይሄ ትራንስ ገቨርንመንታል ኦርጋናይዜሽንስ ይባላል ማለት ነው። እነዚህ እንግዲህ ሁሉም የነን ስቴት አክተርስ ምሳሌዎች ናቸው ማለት ነው። ቀጣዩ ደግሞ 1.5 ሌቭልስ ኦፍ አናሊሲስ ኢን ኢንተርናሽናል ሪሌሽን። ሌቭል ኦፍ አናሊሲስ ማለት በቀላሉ የሆነ ነገር የምናይበት ሁኔታ እንደማለት ነው። ለምሳሌ አንድ ልጅ ከትምህርት ቤት ከወደቀ የወደቀበት ምክንያት ተገቢውን ጥናት ስላላጠና ነው፣ ቤት ውስጥ የተመቸ ኢንቫይሮንመንት ስለሌለው ነው፣ ወይንስ ትምህርት ቤቱ ከነ አያስተምራቸውም እያልን በተለያየ መልኩ የምናይበትን መነጽር ሌቭልስ ኦፍ አናሊሲስ እንለዋለን ማለት ነው። ኢንተርናሽናል ሪሌሽን ውስጥም 4 ሌቭልስ ኦፍ አናሊሲስ አሉ። የመጀመሪያው ኢንዲቪጁዋል ሌቭል ነው። ይህም እንግዲህ ከሰውየው ውሳኔ ጀርባ ያለው ኢሞሽን እና ሳይኮሎጂካል ነገር ምንድን ነው የሚለውን የሚገልጽልን ነው። እነዚህ ሌቭልስ ኦፍ አናሊሲስ በደንብ ለመረዳት የራሽያና ዩክሬንን ጦርነት እንደ ምሳሌ እንውሰድ። ኢንዲቪጁዋል ሌቭል ላይ ቭላዲሚር ፑቲንን አስቡት። ምናልባት የፑቲንን ፐርሰናል ፐርስፔክቲቭ በማየት ወረራውን እንዲያከናውን ያደረገውን ነገር በከፊሉ መገንዘብ እንችላለን የሚል ነው። ሁለተኛው ደግሞ ግሩፕ ሌቭል ነው። ይህ ደግሞ ለምሳሌ የራሽያ ባለስልጣናት፣ የጦር አመራሮች እና አማካሪዎች ለጦርነት ገፍተውት ይሆናል፣ ወይ ደግሞ የዩክሬን ናሽናሊስቶች ሞር ኢንዲፔንደንት መሆን ፈልገው ሊሆን ይችላል ብለን ግሩፕ ሌቭል ላይ የምናየው ኢንዲቪጁዋል ነገሩን ሳይሆን ኢንፍሉዌንስ ያለው የሆነ ስፔሲፊክ ግሩፕ ላይ ነው። ሶስተኛው ደግሞ ስቴት ሌቭል ነው። በዚህ ላይ ደግሞ የምናተኩረው የተሳተፉት ሀገራት ሚናቸው ምንድን ነው፣ የፈለጉትስ ነገር ምንድን ነው የሚለውን ነው። ይሄ ሌቭል ስቴት ሴንትሪዝም በመባል ይጠራል። ለምሳሌ ራሽያ እንደ ሀገር የፈለገችው ምንድን ነው፣ ዩክሬንም እንደዛው። እንግዲህ እዚህ ጦርነት ላይ ራሽያ የኔቶን መስፋፋት እንደ አንድ ሀገራዊ የደህንነት ስጋት በመውሰድ ምናልባት ወታደራዊ እርምጃ ለመውሰድ ተገዳ ይሆናል። ዩኤስኤ፣ ጀርመን ያሉት ደግሞ ከዩክሬን አጠገብ በመሆን ዩክሬን ሞር ኢንዲፔንደንት እንድትሆን ድጋፍ እያደረጉ ነበር እያለን የተለያዩ ሀገራት እንዴት ኢንተራክት እንደሚያደርጉ የምናይበት ነው። አራተኛ ደግሞ ሲስተም ሌቭል ነው። ይሄ ደግሞ ሰፋ ያለ ቢገር ፒክቸሩን የምናይበት ነው። ኢንተርናሽናል ሲስተም፣ ሀገራት፣ ኦርጋናይዜሽኖች የሚጫወቱት ሚና ምንድን ነው የሚለውን የምናይበት ነው። ለምሳሌ ጦርነቱ ምን ያክል ኢፌክት አድርጓል፣ እነዚህ ኦርጋናይዜሽኖች ጦርነቱን ምን ያክል ኢፌክት አድርገውታል፣ የዓለም የፓወር ባላንስ፣ ኢኮኖሚ እና ኢንተርናሽናል የሆኑ ነገራቶች ያላቸውን ድርሻ የምናይበት ነው። ለምሳሌ ራሽያን ዩክሬንን በምትወርበት ሰዓት በዓለም አቀፍ ደረጃ ትሬድ ችግር ገጥሞት ነበር። ዓለም አቀፍ የሆኑ ግሎባል ትሬድ ትልቅ ችግር ውስጥ ገብቶ ነበር። እንዲሁም ኢንተርናሽናል ሎው፣ ኢነርጂ ሰፕላይስ ብዙ ነገር ላይ ተጽዕኖ ደርሶ ነበር። በጥቅሉ ሲስተም ሌቭል ላይ ሰፋ ብለን ግሎባል የሆነ ነገር ላይ ነው ፎከስ የምናደርገው ማለት ነው። እንግዲህ 4ቱ ሌቭልስ ኦፍ አናሊሲስ እነዚህን ይመስላሉ ማለት ነው። 1.6 ዘ ስትራክቸር ኦፍ ኢንተርናሽናል ሲስተም። እንግዲህ ዓለማችን ላይ ፓወር እንዴት ነው ዲስትሪቢዩት የሆነው ስንል ይህንን በሶስት መልኩ ማየት እንችላለን። አንደኛ ዩኒፖላር ሲስተም ነው። ይሄ አንድ ሀገር ከሌሎች በተለየ ብዙውን ፓወር ሲይዝ ነው። ለምሳሌ ዩኤስኤ ከኮልድ ዋር በኋላ ምሳሌ መሆን ትችላለች። ሁለተኛው ደግሞ ባይፖላር ሲስተም ነው። ይሄ ደግሞ ሁለት ሀገራት ኢኳሊ ፓወርፉል ሲሆኑ ነው። ለምሳሌ ኮልድ ዋር ላይ ሶቪየት ዩኒየን እና ዩኤስኤ መጥቀስ እንችላለን። ሶስተኛው ደግሞ መልቲፖላር ሲስተም ነው። ይሄ ብዙ ስትሮንግ ሀገራት ሲኖሩ ነው። ለምሳሌ ዩሮፕ ከአንደኛው ዓለም ጦርነት በፊት የነበረችበትን ሁኔታ መጥቀስ ይቻላል።
መልቲፖላር ሲስተም በታሪክ ውስጥ የተለመደ ነው። እንዲሁም ፍሌክሲብል የሆነና የተሻለ ባላንስድ የሆነ ፓወር እንዲኖር የሚፈቅድ ነው ይባላል። ዩኒፖላር ሲስተም ስቴቢሊቲን ሊያመጣልን ቢችልም ስልጣን በአንድ ኃይል ላይ ብቻ ኮንሰንትሬት መሆኑ ብዙ ችግሮችን የሚያመጣ ነው። ባይፖላር ሲስተም ደግሞ ዳውን ሳይዱ ዚሮ ሰም ኔቸር ነው። ይሄ ማለት አንዱ ሱፐር ፓወር ጌን ሲያደርግ ሌላኛው ደግሞ ሙሉ ለሙሉ ሉዝ ነው የሚያደርገው። ስለዚህ ለብዙ ቴንሽን እና ጦርነት ኮንፍሊክት መንስኤ ሊሆን ይችላል ማለት ነው። እንግዲህ ሶስቱ ፓወር ዲስትሪቢዩሽን ስትራክቸሮች ይህንን ይመስላሉ ማለት ነው። ሌላው እስኪ ደግሞ አንዳንድ ተርሞችን ዲፋይን እናደርግ። ፓወር ማለት በኢንተርናሽናል ፖለቲክስ ውስጥ መኒ ኢኮኖሚክስ ውስጥ እንዳለው ከረንሲ ነው ማለት እንችላለን። ዓለማችን ላይ ማን ማንን ኢንፍሉዌንስ ያደርጋል የሚለውን የሚወስንልን ነው። ሃንስ ሞርጀንቶ የተባለ ፌመስ ቲንከር ኢንተርናሽናል ፖለቲክስ ልክ እንደ ሌሎች ፖለቲክስ ስትራግል ፎር ፓወር ነው ይለናል። ሶ ፓወር እንግዲህ ኢንተርናሽናል ሪሌሽን ላይ ትልቅ ኢንፍሉዌንስ ያለው ነው። ትንሽ ፓወር ለውጥ ራሱ በሀገራት መካከል ትልቅ የባላንስ ሽፍት የሚፈጥር ነው። ሌላው ተርም ደግሞ አናርኪ ነው። አናርኪ ማለት የሆነ አንድ ተቆጣጣሪ ፓወር ነገር ያለው ስልጣን የሌለበት የሆነ ሁኔታም ማለት ነው። ኢንተርናሽናል ሲስተምም አናርኪክ የሚባለው ለዚህ ነው። ሁሉም ሀገር ለራሱ ሀገር ተጠያቂ ነው። የራሱን ውሳኔ የሚወስን ነው። በዓለም አቀፍ ፖለቲክስ ውስጥም ህግን የሚያስፈጽም የሆነ የበላይ የሆነ አካል የለም። በሀገር ውስጥ ከሚከናወነው በተቃራኒ ማለት ነው። በሀገር ውስጥ መንግስት አለ፣ ፖሊስ አለ፣ ኃይልን በመጠቀም ህጎችን ያስፈጽማል። የሆነ አውቶሪቲ አለ ማለት ነው። ኢንተርናሽናል ሲስተም ላይ ግን አናርኪ የሆነ ሲስተም ነው ያለው። ይሄ ነገር የለም። ሌላው ተርም ደግሞ ሶቨሬኒቲ ነው። ሶቨሬኒቲ ሉዓላዊነት ማለት ነው። አንድ ሀገር በክልል ውስጥ ለሚፈጠረው ነገር ፉል ኮንትሮል ሲኖረውና በዓለም ላይም ኢንዲፔንደንትሊ አክት የማድረግ መብት ሲኖረው ነው። ይህ አይዲያ ሁለት ፓርቶችን ይዟል። አንደኛው ኢንተርናል ሶቨሬኒቲ ነው። ይሄ ሀገሩ ራሱ በድንበር ውስጥ አልቲሜት አውቶሪቲ ሲኖረው ነው። ሁለተኛው ደግሞ ኤክስተርናል ሶቨሬኒቲ ነው። ይሄ ደግሞ በአጭሩ ከሌሎች ሀገር ጋር ባለው ግንኙነት ውስጥ ያለምንም ጣልቃ ገብነት የራሱን ውሳኔ መወሰን ሲችል ነው። በጥቅሉ ሶቨሬኒቲ ማለት እነዚህን ሁለት ተርሞች የያዘ ነው ማለት እንችላለን። እና የመጨረሻው ሰብቶፒክ ደግሞ 1.7 ቲዮሪስ ኦፍ ኢንተርናሽናል ሪሌሽንስ ነው። ኢንተርናሽናል ሪሌሽን ላይ እንግዲህ ሞጁል ላይ የተጠቀሱ ብዙ ቲዮሪዎች አሉ። እነዚህም በሶስት ከፍለን ማየት እንችላለን። ትራዲሽናል፣ ሚድል ግራውንድ እና ክሪቲካል ቲዮሪ በማለት በሶስት ምድብ ማየት እንችላለን። ሞጁል ላይ በተጠቀሰው መሰረት እንግዲህ አንዳንድ ቲዮሪዎችን ተራ በተራ ነው። አንደኛ አይዲያሊዝም፣ ሊበራሊዝም። ይሄ ቲዮሪ የሚነግረን ባጭሩ ሰዎች በተፈጥሮ ጥሩ ናቸው እና በሀገራት መካከል ሰላም ማስፈን አስፈላጊና የሚቻል የሆነ ነገር ነው ይለናል። ይሄ እንግዲህ ኦፕቲሚስቲክ እና ፖዚቲቭ የሆነ ነገር ነው። ለዛም ነው ኡቶፒያን ቲዮሪ በመባል የሚጠራው። ኢማኑኤል ካንትም ይህንን ሐሳብ በመጋራት እንዲህ ይለናል። ይህ ማለት በቀላሉ ሀገራት ሞር ሊበራል የሆኑ በመጡ ቁጥር ጦርነቶች ምናምን እየቀነሱ ነው የሚመጣው ማለት ነው። ምክንያቱም ሊበራል የሆኑ ስቴቶች በህዝብ ነው የሚተዳደሩት እናም ዲሞክራቲክ የሆነ ስርዓት ነው ያላቸው ማለት ነው። ህዝብ ደግሞ እንደ ንጉሶችና አምባገነን መንግስታት ጦርነትን የማይፈልግ ሰላማዊ ነው። ስለዚህ ሞር ሊበራል በሆነን ቁጥር ጦርነትን እያስቆምን እንሄዳለን የሚል ነው። የካንት ሐሳብም ዲሞክራቲክ ፒስ ቲዮሪ ለሚባለው እንደ መሰረት የሆነ ነው። ይህም ማለት ዲሞክራቲክ የሆኑ አካላት በቃ እርስ በርስ ጦርነት ውስጥ አይገቡም ማለት ነው። ሊበራሎችን በትህብርና በኢንተርናሽናል ሩሎችን በማውጣት ጦርነትን ሙሉ በሙሉ ማስቆም ይቻላል ብለው ያምናሉ። በታሪክ የሊበራሊዝም ትልቅ ምሳሌ የሚሆነው የአሜሪካው ፕሬዝዳንት አንደኛው የዓለም ጦርነት ወቅት ሰላምን ለማስጠበቅ ዓለም አቀፍ ተቋም ያስፈልገናል ሲል ያቀረበው ሐሳብ ነበር። ይህም 1920 ላይ ሊግ ኦፍ ኔሽንስ እንዲፈጠር ምክንያት ሆኗል። ሊግ ኦፍ ኔሽንስ የተመሰረተበት ዓላማ በሀገራት መካከል ያለውን ችግር ሰላማዊ በሆነ መልኩ ለመፍታት ነበር። ነገር ግን ሁለተኛ የዓለም ጦርነትን መከላከል ባለመቻሉ ሊፈርስ ችሏል ማለት ነው። ይህም ሰዎች ሊበራሊዝም ላይ ጥያቄ እንዲያነሱ አድርጓል። ሆኖም ሊበራሊስቶች ዲሞክራሲ፣ ፍሪ ትሬድ ኤንድ ኢንተርናሽናል ኮርፖሬሽንስ የሚሉትን ሐሳቦች ማንጸባረቃቸውን ቀጥለውበታል ማለት ነው። ሊበራሊስቶች ሀገራትም ሰልፊሽ ሆነው ለፓወር መሮጥ ብቻ ሳይሆን አንድ ላይ በመሆን ለተሻለ ነገር መስራት እንዳለባቸው ያምናሉ። ኢንተርናሽናል ሎው ደግሞ ሀገራት ኮመን ሩሎችን በማውጣት ኮርፖሬሽኖች እንዲፈጠሩ የሚያደርግ ነው ይሉናል። ኢንተርናሽናል ሎው ሁለት ሮሎች አሉት። አንደኛው ኦፕሬቲንግ ሲስተም ነው። ይሄ ማለት እርስ በርስ እንዲሰሩ የሚያግዝ ነው። የተለያዩ ህጎችን፣ ሲስተሞችን በማዘጋጀት ለንግድ፣ ለቱሪዝም እና መሰል ነገራቶች ላይ ያለውን ችግር የሚፈታ ነው። ለምሳሌ ሁለት ሀገራት በውሃ ቢጣሉ ሰላማዊ በሆነ መልኩ የሚፈቱበትን መንገድ ይሰጣቸዋል ማለት ነው። ሁለተኛው ደግሞ ኖርማቲቭ ሲስተም ነው። ይሄ ደግሞ ሀገራት ምን አይነት ቫልዩ ሊኖራቸው ይገባል የሚል ሁማን ራይትስ፣ ጀስቲስ መሰል ያሉ ጉድ ቫልዩዎችን የሚያበረታታ ነው።
ለምሳሌ ኢንተርናሽናል የሰብአዊ መብት ህግ ሁሉም ሀገራት ሰዎች ቶርቸር ማድረግ የለባቸውም፣ ዜጎቻቸውን በእኩልነት ትሪት ማድረግ አለባቸው፣ ሰብአዊ መብትን ሊያከብሩ ይገባል። እንዲህ ያሉ የተለያዩ ቫልዩዎችን በዓለም ደረጃ ፕሮሞት ማድረግ ነው። ሊበራሊዝም እንግዲህ ባጭሩ ይህንን ይመስላል ማለት ነው። ሁለተኛው ቲዮሪ ደግሞ ሪያሊዝም ነው። ይህ ደግሞ የመጀመሪያው ተቃራኒ ነው ማለት እንችላለን። ሊበራል ኢንተርናሽናል ሀሳቦች የሁለተኛውን የዓለም ጦርነት መከላከል ሲያቅታቸው እንግዲህ ሪያሊዝም ዶሚናንት መሆን ጀመረ። ሪያሊዝም የሚለን ዓለማችን በጣም ዴንጀረስ የሆነ ቦታ ነው፣ ኢንተርናሽናል ሲስተምም አናርኪክ ነው፣ ስለዚህ አንድ ሀገር የራሱን ጥቅም በመጠበቅ ላይ ነው ማተኮር ያለበት ይለናል። ብዙ ምሁራንም ይህንን ሐሳብ የሚጋሩ አሉ። ከእነሱ ውስጥ ለምሳሌ 1939 ላይ በጻፈው መጽሐፍ ውስጥ እንዲህ ይለናል። ኢንተርናሽናል ሪሌሽን በፋክት ፓወር እና ሪል በሆነ ነገር ላይ ነው መመስረት ያለበት እንጂ እንደ ሊበራሊስቶች ዊሽፉል ቲንኪንግ ላይ እና በተስፋ ብቻ መሆን የለበትም ይለናል። ሪያሊዝም 1950ዎች 60ዎች ላይ እንዲሁም ሁለተኛው ዓለም ጦርነት አካባቢ ከፍተኛ ተቀባይነት አግኝተው ነበር። ስሙም እንደሚነግረን ሪያሊዝም ሪያሊቲ እውነታና ተጨባጭ በሆነው ነገር ላይ ነው ተመስርተን መሄድ ያለብን የሚለን ነው። ሪያሊዝም በድሮ ሐሳቦች ላይ የተመሰረተ ነው ይባላል። ከነሱ ውስጥ ቶማስ ሆበስ አንዱ ነው። ሪያሊዝም ላይ እንግዲህ ሌሎችም የሚጠቀሱ ሰዎች አሉ ማለት ነው። ሪያሊስቶች ኢንተርናሽናል ስምምነቶች ሲፈጸሙ ራሱ አንድ ሀገር የራሱን ጥቅም የሚያስከብርለት ከሆነ ነው መሳተፍ ያለበት ይለናል። እንግዲህ በጊዜ ሂደት ሪያሊዝም ሆነ ሊበራሊዝም የተወሰኑ ለውጦችን እያሳዩ መሄድ ችሏል። ሪያሊዝም እንግዲህ ባጭሩ ይህንን ይመስላል ማለት ነው። ቀጣዩ ቲዮሪ ደግሞ ስትራክቸራሊዝም ማርክሲዝም ነው። ማርክሲዝም ዓለም በሁለት ተከፍላለች ይለናል። እነሱም ቢዝነስ ክላስ እና ወርኪንግ ክላስ። ቢዝነስ ክላሱን ቦርጂዮሲስ ብሎ ሲጠራው፣ ወርኪንግ ክላሱን ደግሞ ፕሮሊታሪየት ይለዋል። ቦርጂዮሲስ ቢዝነስ እና ገንዘብን የሚቆጣጠሩ ሲሆኑ ፕሮሊታሪየት ደግሞ ለቦርጂዮሲስ ለሀብታሞች የሚሰሩ በእነሱ ላይ ጥገኛ የሆኑ ናቸው ይለናል። ማርክስ አንድ ቀን የሰራተኛው ምድብ ይነሳበትና ሀብታሙን ከፓወር በማንሳት ሞር ኢኳል የሆነ ማህበረሰብ ይፈጥራል ብሎ ተስፋውን ያስቀምጣል። በ1960ዎች አካባቢ ዓለም አቀፍ ትላልቅ ኢቨንቶች እየተካሄዱ ነበር። ለምሳሌ ዲኮሎናይዜሽን፣ ዩኤስ ከቪየትናም ጦር ለቃ መውጣት መሰል ነገራቶች የዓለምን ፖለቲክስ የቀየሩ ናቸው። ይህም ጦርነት ብቻ ሳይሆን ስለ እድገት፣ ፖቨርቲ እና ኢኮኖሚክ ኢኒኳሊቲ ዴቨሎፕመንት ሞር ፎከስ እንዲሰጣቸው ያደረገ ነው ይባላል። ስትራክቸራሊስቶች እንግዲህ የዓለምን ሲስተም አይተው ፌር አይደለም ይሉናል። በኖርዝ ያሉ ሀብታም ሀገራት ዩሮፕ እና ዩኤስ ማለት ነው ከግሎባል ኢኮኖሚ አብዛኛውን ጥቅም ሲያገኙ፣ በሳውዝ ያሉ ድሃ ሀገራት አፍሪካ፣ ኤዥያ እና ላቲን አሜሪካ ማለት ነው እዛው ድህነታቸው ላይ እንዲቆዩ ያደረገ ነው። ስትራክቸራሊስቶችም ሀብታሞቹ ሀገራት ድሆቹን ደካማ ለማድረግ ያላቸውን ፓወር እየተጠቀሙ ነው ብለው ያምናሉ። ይሄ ደግሞ ጥገኝነታቸውን የበለጠ እያባበሰባቸው ነው። ድሆቹ ሀገራት ያላቸውን ማቴሪያሎች እንዲሸጡ በሀብታሞች ሀገራት ይገደዱና ከዛ ምርቱን ደግሞ ውድ በሆነ ዋጋ ይገዛሉ። ይሄም ትሬድ ሲስተም እዛው ድህነታቸው ላይ እንዲቆዩ የሚያደርግ ነው ይለናል። ይሄ ደግሞ ኢፍትሃዊነትን፣ ድህነትን፣ ቫዮለንስ እና የተለያዩ የሆኑ ችግሮች እንዲከሰቱ ምክንያት ነው። ስለዚህ ሲስተሙ ፌር መሆን አለበት የሚሉ ናቸው። ቀጣዩ ቲዮሪ ደግሞ ኮንስትራክቲቪዝም ነው። ይሄ ደግሞ ሚድል ግራውንድን በመባል ይጠራል ማለት ነው። ኮንስትራክቲቪዝም እንግዲህ ዓለማችን በሰዎች ሐሳብ ሼፕ የተደረገ ነው። ሀገራቶች አንድን ድርጊት የሚያደርጉት ሰዎቹ እንደዛ ብለው ስለሚያምኑ ነው ይለናል። አሌክሳንደር ወንድት የተባለው ሰውዬ አናርኪ ኢዝ ዋት ስቴትስ ሜክ ኦፍ ኢት ይለናል። ይሄ ማለት በቀላሉ ዓለማችን በተፈጥሮ ራሱ የሆነ ጦርነትና ቫዮለንስ ኔቸር የተሞላች አይደለንም። እሱ ሰዎች እንዳላቸው እምነትና ሐሳብ ላይ የሚወሰን ነው ይለናል። ለምሳሌ ሰዎቹ በሰላምና ደህንነት የሚያምኑ ከሆነ ሰላማዊ በሆነ መልኩ ሀገራትም ችግሮቻቸውን መፍታት ይችላሉ። በተቃራኒው ደግሞ በግጭት ጦርነት የሚያምኑ ከሆነ እንደዛው ወደ ጦርነት ይገባሉ ማለት ነው። እናም ኮንስትራክቲቪስቶች እንደሚሉት ዲፔንድ የሚያደርገው ደግሞ በሰዎቹ አይዲያ፣ ኖርም እና ባላቸው ቫልዩ ላይ ነው ማለት ነው። ስለዚህ የተለያዩ ሀገራት ዲፕሎማታቸውን፣ መሪዎቻቸውን ምናምን እርስ በርስ ኢንተራክት እንዲያደርጉ፣ አይዲያቸውን እንዲለዋወጡ፣ ሼር እንዲያደርጉ ማድረግ አለባቸው። በዚህም የተሻለ ዓለምን እንፈጥራለን ብለው የሚያምኑ ናቸው። ቀጣዩ ቲዮሪ ደግሞ ክሪቲካል ቲዮሪ ነው። እነዚህ ደግሞ ትራዲሽናል የሆኑ ኢንተርናሽናል ሪሌሽን ሐሳቦችን ቻሌንጅ የሚያደርጉ ናቸው። እነዚህም ቲዮሪዎች የድሮ አመለካከታችንን አሁን ያለንበትን ዓለም አይገልጽልንም፣ ስለዚህ አዲስና የተሻለ አመለካከት ሊኖረን ይገባል ብለው የሚያምኑ የተለያዩ ቲዮሪዎች ስብስብ ነው።
አንዱ ዋነኛ ጎልም ኢግኖር ለተደረጉ ድምጽ መሆን ነው። የክሪቲካል ቲዮሪ አንዱ ዋነኛ ጎል ማለት ነው። በተለይ ለሴቶችና ግሎባል ሳውዝ ላይ ያሉ ሰዎች፣ ግሎባል ሳውዝ ማለት አፍሪካ፣ ላቲን አሜሪካ እና ኤዥያ ውስጥ ያሉ ደሃ ሀገራት ማለት ነው። እነዚህን ቲዮሪዎች የእነዚህን ሰዎች ፐርስፔክቲቭ ለማካተት የሞከሩ ናቸው ይባላል። እስኪ ደግሞ ከነዚህ ውስጥ የተወሰኑ ቲዮሪዎችን እንይ። አንደኛ ኒዮ ማርክሲዝም። ይህ እንግዲህ የማርክሲዝም ሞደርን ቨርዥኑ ሲሆን ዓለም አቀፍ ካፒታሊዝም የተለያዩ ፌር ያልሆኑ ግብይቶች እንዲኖሩ በማድረግ ድሃ የሆኑ ሀገራት ድህነታቸው ላይ እንዲቆዩ የሚያደርግ ነው። እንዲሁም የኢኮኖሚክስ ኢኒኳሊቲን በማንሳት ቻሌንጅ ለማድረግ የሚሞክሩ ነው። ሌላው ፖስት ኮሎኒያሊዝም ነው። ማርክሲዝም በሁለት ክላሶች መካከል ያለውን ስትራግል ላይ ፎከስ ሲያደርግ፣ ይህ ደግሞ ኮሎኒያሊዝም እንዴት በሀገራት መካከል አንፌር የሆነ ሲስተም እንዲፈጠር እንዳደረገ የሚያጠና ነው። በኮሎኒያሊዝም ተጽዕኖ ምክንያት እስካሁን ድረስ እንግዲህ ስቃያቸውን የሚበሉ ሀገራት አሉ። ፖስት ኮሎኒያሊዝም እንግዲህ እነዛ ኮሎናይዝ የተደረጉ ሀገራትም የራሳቸውን ታሪክ ሊናገሩ ይገባል። እንዲሁም የዓለምን ፖለቲክስ ስናጠና የእነሱንም ኤክስፔሪየንስ እና አመለካከት ልናካትት ይገባል የሚለን ነው። ክሪቲካል ቲዮሪ እንግዲህ ብዙ ሞደርን የሆኑ ቲዮሪዎችንም የያዘ ነው። ለምሳሌ ፌሚኒዝም አንዱ የክሪቲካል አይነት ቲዮሪ ነው። ምክንያቱም ክሪቲካል ቲዮሪ ጎሉ ኦልሬዲ ኤግዚስት ያደረጉ የነበሩትን ቲዮሪዎች ኦር ነገራቶች ቻሌንጅ ማድረግ ስለሆነ ፌሚኒዝምም እንዲሁም ሌሎች ብዙ በዚህ ስር የሚካተቱ የሚመደቡ ቲዮሪዎች አሉ ማለት ነው። 1.7 ቲዮሪስ ኦፍ ኢንተርናሽናል ሪሌሽንሺፕ ይህንን ይመስላል ማለት ነው። ቻፕተር 1ን በዚህ ቪዲዮ ጨረስን ማለት ነው። እንግዲህ እስኪ ለማማመቂያ ደግሞ የእነዚህን ጥያቄዎች መልስ ኮመንት ላይ አስቀምጡልኝ ማለት ነው። የመጀመሪያዎቹን እዚሁ መልሶቹን እጽፋለሁ። የተቀሩትን ፖዝ አድርጋችሁ በማንበብ ኮመንት ላይ ማስቀመጥ እንዳትረሱ ማለት ነው። እንግዲህ ሌላ ደግሞ ግሎባል ትሬንድ ላይ ብዙ ጊዜ ዞር ያሉ ጥያቄዎች ሊመጡ ይችላሉ። ማለትም እዚህ ጋር ካነበባችሁት የሆነ ዞር ያሉ ጥያቄዎች ሊመጡ ይችላሉ። ብዙ ጥያቄዎችን መስራት ላይ ፎከስ ማድረግ አለባችሁ። የተለያዩ ዩኒቨርሲቲዎች ሚድ ኤግዛሞችን ምናምን ቴሌግራሞች ላይ ታገኛላችሁ። እነሱን በተቻላችሁ በጣም ብዙ ጥያቄ መስራት አንዱ ትልቅ አድቫንቴጅ ነው። ቻፕተር 1ን በዚህ ጨርሰናል ማለት ነው። ይህንን ቪዲዮ ለመስራት በጣም ብዙ ሰዓታቶችን ነው የፈጀነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ and see you next time.